በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የስቅለት በዓል በሰላም አደረሳችሁ። ጥቅምት 27 ለምን እንደሚከበር ያውቃሉ? ጥቅምት 27 የመጋቢት 27 ተለዋጭ በዓል ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስ ጥንተ ስቅለቱ መጋቢት 27 በዕለተ ዓርብ ነው። ስለዚህ አባቶቻችን በመጋቢት ወር ታላቁ የአብይ ጾም ስለሆነ በዛ ወቅት ደግሞ በደስታ በዓል ማክበር ስለማያስፈልግ ወደዚህ ወደ ጥቅምት 27 አዝውረው በዓሉን እንድናከብር ስራ ሰርተውልናል። ስለዚህ ጥቅምት 27 የጌታችንን ጥንተ ስቅለት እናከብርበታለን። ዳግመኛም ጥቅምት 27 የአባታችን የኢትዮጵያዊ ጻድቅ የአቡነ መባጽዮን የዕረፍት ቀናቸው። አባታችን አቡነ መባጽዮን በ15ኛው መቶ ክፍለ ዘመን ልጅ በማጣት እግዚአብሔርን ሲለምኑ ተቆዩ። እናትና አባት ተወለዱ። እኚህም አባት የሚታወቁበት ታላቅ ተጋድሎ አላቸው። ተጋድሏቸው የጌታችንን ስቅለቱን በማሰብ በዕለተ ዓርብ ድንጋይ ተሸክመው እልፍ ስግደት ይሰግዳሉ። በማታም ሐሞትን ይጠጡ ነበር። ስለዚህ ጥቅምት 27 ጌታችን መድኃኒታችን ኢየሱስ ክርስቶስ ለአባታችን ለመባጽዮን ብዙ ቃል ኪዳን የገባበት ቀን ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስ ቸርነት የአባታችን የአቡነ መባጽዮን ረድኤት በረከት ከሁላችን ጋር ይሁን ለዘላለሙ አሜን። በዓሉም በድሬዳዋ ደብረ ሰላም መድኃኔዓለም ካቴድራል በታላቅ ድምቀት ይከበራል። እኛ እንገኛለን። እናንተስ?